ክብሯትና ክብሯን እንኳን በሰላም ወደዚህ ቻናል መጣችሁ። ይላል መሳቂ ቻሌንጅ ክፍል 1 ነው። የመጀመሪያችን ስለሆነ ወሬ አላብዛባችሁ፣ ቀጥታ ወደ ቪዲዮ። ወይ ዛሬ ሰጣ አስቤያለሁና ከፋርማሲ የሚገዛዘውን ነገር ገዛስተ 10 ደቂቃ ቶሎ በል። ልሰጪ ነው 5 ደቂቃ በቂ ነው። በጣም ደስ ይላል። ልሰጪና አባባሉ ደህና ነው እንዴ? ያስካለች ልጅ ማዘር ሊያስመለጡት ነው እንዴ? እናት አፈርሰው ያው ደቂቃ ይለቅ ደርሶ ጋር ነው ሲመጣው ሚሰጥ ይመስሉት ደቂቃ ይለቅ ደርሶ ጋር ነው። በጣም ደስ ይላል። አልጠበቅኩም ይመጣል ብዬ What did you just hit? Your teeth? What? Oh no! እኔ ማመን አልችልም። ኦ ማይ ጋድ! ኦሬዲ ጥርሷ ተነቅሏል። आप लोग को भी चाहिए तो हमारा टायर आइए। I think ጣሪያ እየደ ገባ እኮ ወደታች። ኦ ማይ ጋድ! It's so funny. እሺ ከቲክቶክ ወደ ትራፊክ ስራ ስቀይር ዋትስአፕ ፋሚሊ ማን ነው? ዋትስአፕ ፋሚሊ ምንድነው? አንተ ሜክሲኮ ላይ መኪና እንደዚህ የምታበረው ዳውን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማን ነው? ሰው ብትገጭስ? አንበሳ ብታወርድስ? አንጣ በእናትህ ኧረ ጊፍት ካልገባህ ተው በቃ መንጃ ፈቃድ አምጣ። ጊፍት አምጣላ ነው። በጣም ደስ ይላል። ቅጣት ካልሆነ አትማሩ። ይኸውልህ አንደኛ ቅጣት ዱቄት ትቀባለህ። ሁለተኛ ቅጣት የትራፊክ ቤተሰቦች ተችላላችሁ ቢግ ላቭ ኤንድ ቢግ ሪስፔክት ብለኛል። ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍኛል። ቢግ ላቭ ኤንድ ሪስፔክት በጣም ደስ ይላል። አሽከርክር ረጋ ብለህ አንተ ራስህ አትቸኩል፣ ያዝና ሂድ በቃ አልቀጣም። ጆሮዬን ፐርማነንትሊ ባል ታረገው ሂድ በቃ። ኧረ በስመ አብ! ኪት ነው የሚያመጡት ማርያምን። በጣም በቃ አንኤክስፔክትድ የሆነ ፊኒሺንግ ታውቃለህ። ጆሮዬን ፐርማነንትሊ ባል ታረገው ማለት ነው። ኦ ማይ ጋድ! ሶሪ ምን ይባላል? እሺ ቀበጠ እኮ በቃ ደባበራረጣ ያስቃል በጣም። ጨሞ እግሩ ነው እዛ የቀረበት። በስመ አብ! ሮጤ መጣሁ። በስመ አብ! ደግሞ ከምንም በላይ የውጭዎቹ ደስ የሚለኝ ታውቃላችሁ፣ የሆነ ፕላን እንደሆነ አይደለም ቀላቸው። በቃ በአጋጣሚ ምን ጊዜም እነሱ ካሜራ ይቀርጻሉ እና በአጋጣሚ የተቀረጸው ነው የሚለቁት። ለዛ በጣም ይመቸኛል። እንደዚህ አይነት አዝናኝ ቪዲዮዎችን ማየት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ይቀጥል። የሚታረደው ምንድነው? የታረደው የታለ? አንተን አረድ እኔ ነው መሪያ ነገው የታለ? ይኸው ዶሮ ናት ናረዳት በቃ። ዶሮ ምን ነው ማረዳችን? ላርዳ አይደለም እንደ የመጣው መጀመሪያ ግን በትሞት ስናርዳት ምናምን እንድሞት አይደል እንደ የምታርዳት? አውቂሽ ይኸው በቃ ሳፋ ይምጣልና አረዳት በቃ። ሳፋ ልብስ የሚያጥባለው የምን ልብስ ነው? እባክህ እንዳትፈራፈርብህ ነው። ፍላጎቱ የላትም። የምን ፍላጎት? ስለምን ፍላጎት ነው የምታወራው? ምን ነው ማረዳችንም እንደ አንተ ይችላል። አረ አውቂሽ ነው ቅራድ ፍላጎት የላትም። በጣም ደስ ይላል። በውስጥ ለውስጥ ነው የምሰራው። ምንድነው? ይችላል። ከታረደች በኋላ መብላት ምናምን ያቀበታል። ውስጥ የከርቶብኛል። ልብስም ማጥባለሁ። በጣም ደስ ይላል። እንዴ ማርያም ኪት ነው የሚያመጡት ግን እንዴ ማርያምን። አንዳንድ ቲክቶክ ክሬተሮች በጣም በቃ እኔ ማርያምን ያላቅም ብቻ እንዴት አድርግተን አፕሪሺየት እንደምናደርግ ሲንቀጠል እንዴ ሶፋውን ሙሉን ጥሎት ሄደው እኮ። ኢማጂን እንግዲህ ቤት ሲደርስ የለም የጫናችሁት ሶፋ። በጣም ነው የሚመቸኝ ባይዘው ይልሽ። ኧረ በቃ እንዲህ ከሆነ እሷ እንደ አዲስ ትጥራሽ። እጂ አንቺ እንዴ
አንዳንድ ሰጥራስ ኦ ማይ ጋድ በቃ ይሄ ደግሞ ክሬት እንደሚያደርግ ግን ባይዘው ኖርማል ነገርን ቢሰራ አወራሩ በጣም ነው በቃ የሚያሳምረው ቀልዶቹን ማለት ነው። ይመቸው ግን ለማንኛውም ቁርሱ ላላስጣስቻትም ድለቢስ ነው ምን ይሉታል? ከልቡ ነው እየቀረጸ ያለው ከልቡ ነው ከልቡ ነው። ፈረጠው እንዴት ነው የፈረጠው? ኢማጂን እንግዲህ ያስተካከላችሁ ስትሄዱ መሪ አላዛችሁ ኖ ጀርባው ላይ ምን ያህል እንደሚያስኬደው ምናምን ብለካውና ማለት ነው ከተተውና እንደ ጌጅ ተጠቅሞ በዚህ ጊዜ ምናምን It's so funny guys ሲቀጥል ምንድነው ቤቱን ነው ከደረመሰው። አንዳንድ ሰው ግን በስመ አብ በጣም ነው የሚገርመው። በቀረባ ነው ማለት ነው። እሺ ምን አይነት ጥርስ እንዴ? ሴቲንግ ጥርስ ነው። ሴቲንግ ምልክቷ ነው ጓን ነው የሚመስለው። አይ በጣም ኮንፊደንሱ ራሱ ማርያም እኔ አንዳንድ ሰው ለመፈመስ በምን አይነት መንገድ እንደሚመጣ እኔ ግራ ነው የሚያጋባኝ። በቃ በትክክለኛ አንግል ነው እኮ የቀረጸልኝ። ይገርም ነው። እሱ ላይ ቀርሶ ሙቷል። እሱ ላይ በቃ ታይሚንግ ጠብቆ ቀርሷል። ኦኬ ልክ እንደ አኒሜሽን ፊልም ነው የወደቀችው። አባትሽ ናችሁ እንጂ እኔ እኮ እንደዚህ እንደ መሬቱ ንጣ ሆኜ ነው። አባቷ ምን አልኩ አንተ? አባትሽ ናቸው እንጂ አባትሽ ናቸው እንጂ ና ቆይ ና አለ እንደዚህ ቻርሊ ቻፕሊን ላይ ቀረን የመሰለኝ ያሽላል ካለው najua vizuri tu ምን እያደረገ ነው? ይበጥሰው naweza kazikuta mtumbani aiche kabisa Toronto sawa tuone bwana wewe ተሰረቀበት። ሪላክስ የሚገርም አይዲያ ነው። መስኪት ምናምን በጣም ያስቸግራሉ። እንደዚህ እየሰረቁ ጓደኞች አሉኝና በጣም ነው የሚያስቸግሯቸው። መስኪት ሲገቡ ጫማቸው ምርጥ አይዲያ ነው። ጠላሚውን ብትስ ማድረግ ነው በቃ ሶሉን አስቀምጡት። ኦ ኖ ሪላክስ እንዳገናኘው ርስባ አይ ቲንክ ለማስገባት ነው መሰለኝ ስትሪት ያመሰመረ። ኦኬ እንደዚህ አመስብሮ እንደዚህ ሊለገው
ማይ ጋድ በኢየሱስ ምንድን ነው? የእውነት ራሱን ነው እየበሉት ያሉት። ምንድን ነው? ይወጣ አይደለም ይወጣ አይደለም። የእውነት ቲክቶክ እያየ ጭራሽ ስክሮል የሚያደርጋል። ¿Qué es esto? ¡A la bestia! Y ese M10 crack. Cielo, mi próximo gallito. ያው ሰሩ ዲዛይን ያን መጨመር ምን ይሉታል? ላቲኖች በጣም ክሬዚ ናቸው ከምላችሁ በላይ ማለት ነው። አለመስራትም እኮ ይቻላል። ማዘር ጭጫ አስቀምጣት ወደ ጀርባ ሄደ ማለት ነው። ኪት ነው ያገኙት። በጣም ነው ያገናኙት። ታውቃላችሁ? እያለ ነው ጀርባውን ጥብስ ሮጣል እኮ ደግሞ በሱ ቤት ጀርባውን ስትሮጣል ምስ ያደረግልት ራሱ ይወር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው የትም እንዳለ ያሟላ ስልክ ነው። ይኸውልህ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታለ እያልኩ ነው። ስፒከር ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ባይዘው ደላላ እንዳታሙ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ ነው የሚቀበረው። ይስል እንዴት ትክክለኛ የደላላ ባህሪ ነው ታውቃላችሁ። ከዚህ ከተትኩን 2 ሲም ካርድ ታወጣለህ፣ ሌላው 2 ሲም ካርድ ትከታለህ። በጣም ቀላል ነው ያልኩህ። ይሄ ስልክ ቢወድቅ ይኸውልህ አይሰበር፣ ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ትክክለኛ የደላላ ባህሪ እውነት ነው የምላችሁ። በግላሱ ራሱ እኮ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከበር የለው ነበር ከረላስ በግላስ አንደኛ ነው። አዲስ ከበር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ ራሱ ማለት ነው። ወንድ ነው ይችላል። አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪ የሚሞተው ማለት ነው። እንዳይሞት ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። ሚሞሪ ሲቀበል ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። ማርያም ምን ይችላል? ማርያም ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። ያፈነዳል።